የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለመላው ሙስሊም እህት ወንድሞች ረመዳን ሙባረክ ብያለሁኝ እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። አጠር ያለ ነው። የዶናት አሰራር ነው ማሳያችሁ ማለት ነው። ቪዲዮ ላይክ ሼር በማድረግ አድርጉ አበረታቱን ማለት ነው። እና ሁላችሁንም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። እስኪ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ያው እንደምታዩት እስኪ ዛሬ መሰራው ይሄ የተዘጋጀው ማለት ዶናት ነው። ያው የዚህኛውን ነጭ ዱቄት እሱን ሰርቼ ያሳያችኋለሁ። አሁን የምጠቀመው ከይሄን ካርቶን እጠቀማለሁ ማለት ነው። ከዛ የበቆሎ ዱቄት አለ ወይም ነሻ አለ። ከዛ አንድ ማንኪያ አደርጋለሁ ማለት ነው። ሩብ ደግሞ ድርቅ እንዳይልብን አንድ ማንኪያ 2 ማንኪያ አደርጋለሁ ማለት ነው ሩብ። ከዛ ሳህኒ ዋለኝ ማለት ነው። ወደ ሳህኒ እዛ አንድ ኩባያ ውሃ አለኝ እንደምታዩት ማለት ነው። ይሄ የተዘጋጀው ይሄ ነው። ይሄ ማለት ነው። ከዛ ካሜራ ወይም እርሾ አደርጋለሁ ማለት ነው። ይሄ ሁሉንም ይሄንን ዱቄቱን አንድ ኩባያ ከግማሽ አደርጋለሁ። ምክንያቱም እኔ ብዙ አልሰራም። ሁሉም አይነት ስለሚሰራ አይበሉትም። ስለዚህ ትንሽ ትንሽ ነው የምሰራው ማለት ነው። ከዚህ አንድ ማንኪያ አደርጋለሁ። ያው በትልቁ ማንኪያ ማለት ነው። እንደነገርኳችሁ ሩብ ድርቅ እንዳይል አጅን ነገር ስትሰሩ ሩብ ብትጠቀሙ አሪፍ ነው። ይሄንን 2 ማንኪያ አደርጋለሁ ማለት ነው። እርሾ አንድ ማንኪያ አደርጋለሁ በትንሽቱ ማንኪያ። ከዛ አቀላቅለዋለሁ ማለት ነው። በጣም እሽት አድርጌ አቦካዋለሁ ማለት ነው። እና ተከታተሉ። ላይክ በማድረግ ሼር በማድረግ እንደምታዩት ያው ሻይንም አድርጌያለሁ፣ ሩቡንም አድርጌያለሁ፣ የበቆሎ ዱቄቱንም አድርጌያለሁ ማለት ነው። እኔ እንደነገርኳችሁ አሁን ጫው ምናምን ባኪንግ ፓውደር ምናምን እንትን አልጨምርም። ምክንያቱም ይሄ የተዘጋጀ ካርቶን ስለሆነ ሴትዮዋ የመጣችው ማለት ነው። ግን ኖርማል በነጭ ዱቄት ስሰራ ደግሞ አሳያችኋለሁ ማለት ነው። አሁን ይሄንን ትንሽ ውሃ ጨምርና ሽታ አድርጌ አቦካዋለሁ ማለት ነው። አሁን እንደዚህ ጓንት ለብሼ ነው ምግብ የምሰራው ማለት ነው። ከዛ እንትን ብዬ አዋህቼው በጣም ሽታ አድርጎ ተመልሰን እንገናኝ ማለት ነው። እንደምታውቁ እኔ ብዙም ያው እንደነገርኳችሁ ብዙም አልሰራም ማለት ነው። ምክንያቱም ያው እንደሚበሉት መጠን ነው የምሰራው። አያችሁ፣ በዚህ መልኩ ላላ ማለት አለበት። በዚህ መልኩ አሽቸዋለሁ ማለት ነው። ይሁን እንደምታዩት ያው መለጌማት ትንሽ ላላ ማለት አለበት ማለት ነው። ይኸው በዚህ መልኩ ሽታ አድርጌዋለሁ ማለት ነው። አሁን ለ1 ሰዓት ያክል በእንትን በፕላስቲክ ሸፍኜ አስቀምጠዋለሁ ማለት ነው። በዚህ ሸፍንና አስቀምጠዋለሁ ማለት ነው። ከዛ በጣም ወደ ላይ ኮፍ ይልልኛል ማለት ነው። እና በኋላ በዚህ እንትን ስራው ተመልሰን እንገናኝ ማለት ነው። ያው ለ1 ሰዓት ያክል መቆየት አለበት። እንደዚህ በፕላስቲክ ሸፍኜዋለሁ ማለት ነው። ያው እንደምታዩት በነገራችን ላይ ያው ትንሽ ናት። እኔ ብዙም አልሰራም ብያችኋለሁ። ምክንያቱም ትናንትና ከዚህ ያነሰ ራሱ ሰርቼ እንትን ብሎት አልበሉትም ማለት ብዙም ሁሉ ነገር ስለሚሆን በቃ 1-2 ከበሉ ብዙም ደግሞ ይበዛል። ታውቃላችሁ በትናንሿ ስለሆነ የሚሰራው ማለት ነው። ስለዚህ በቃ ያው እንደ ቤተሰቦቻችሁ መጠን መስራት ትችላላችሁ ማለት ነው።
ይህን ይመስላል። አሁን ኩፍ እስከሚልልኝ ድረስ እንደዚህ ሽፍ እናደርግና ፎጣ ለብሰውና ከዛ ፀሐይ ላይ አስቀምጠዋለሁ ማለት ነው። ውጭ ላይ አስቀምጠዋለሁ ማለት ነው። በኋላ ኩፍ ሲልልን ተመልሰን እንገናኝ ማለት ነው። ያው ላይክ አርጉ እሺ ውዶችዬ ማለት ነው። እና ውዶችዬ ሊጤ ከአንድ ሰዓት በኋላ እንግዲህ ቦክቶልኛል ማለት ነው። በምታዩት መልኩ ይህን ይመስላል ማለት ነው። ምክንያቱም ያው ትንሽዬ ነው እንዳያችሁት ያቦካሁት ማለት ነው። የጌማቴ አጅን ይህን ይመስላል ማለት ነው። በዚህ መልኩ እንግዲህ ቦክቶልኛል ማለት ነው። እንደምታዩት አሁን ያው መጥበሻዬ ላይ ዘይት አረግና ዘይቱ ሞቅ ሲል ወይም ሲግል ጌማቴን በትንሽዬ ማንኪያ ዘይት እያስነካሁ እንትን እላለሁ ማለት ነው፣ እሰራለሁ ማለት ነው። እስከ መጨረሻው ተከታተሉት። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አጋርነቱን ያሳዩላለሁ። ሁላችሁንም ወዳችኋለሁ። ላይክ አድርጉ። አሁን ዘይቴን ወደ መጥበሻው አረግና ቂማቴን እሰራለሁ ማለት ነው። አጂኔ ደርሶልኛል። ላይክ አድርጉ እሺ ውዶችዬ። ጌማቴ በዚህ መልኩ ዘይቱ ሞቅ ሲልልኝ እያደረኩ ነው ማለት ነው። እንደምታዩት ያው ስለማይመችኝ ውዶችዬ እንግዲህ በዚህ መልኩ ጌማቴ ደርሶልኛል ማለት ነው። እንደምታዩት ያው እንትኑን ስኳሩም ማለት ነው የእሱን አሰራር አሳያችኋለሁ። ጌማቱ ላይ የማደርገው ማለት ነው ያው ውሃና ስኳር እሱን ማፍላት፣ ከዛ ትንሽዬ ሎሚ አድርጎ ማፍላት፣ ከዛ በኋላ ጌማቱ ላይ እንትን ማለት ነው ማቀላቀል ማለት ነው። እንደዚህ ከደረሰ በኋላ ማረግ ነው። የእሱን አሰራር አሳያችኋለሁ። ለማንኛውም ያው ጌማቴ በዚህ መልኩ ደርሷል ማለት ነው። እንደምታዩት እንደነዚህ ያሉ እቃዎች ላይ 2 እቃዎች ላይ ነው የማረገው። በዚህ መልኩ እንደምታዩት ይህን ይመስላል ማለት ነው። ጌማቴ እንግዲህ ላይክ ሼር በማድረግ ቤተሰብ ሁኑ ማለት ነው። እንዲቻረግና ከርንና የዚህ ተመሳሳይ ደግሞ ሌላ አለች። እንደዚህ አድርጌ ይበቃል ማለት ነው። ብዙም አላበዛ በየአይነቱ ፈጣየር ስላለ ከዛ ትንሽ ስለሚል ያው ይተርፋል ማለት ነው። እና ላይክ ሼር ሰብስክራይብ በማድረግ አጋርነቱን ያሳዩ። አላህ ሀገራችን ሰላም አላህ ያድርግልን። እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ። ከእናንተ የሚጠበቀው ማበረታታት፣ አስተያየት ካላችሁ እቀበላለሁ ማለት ነው። ይሄን ይመስላል የዛሬው ቪዲዮ። የተወደዳላችሁ ብዬ ተስፋ አደርጋለሁ የኔ ውዶች። ሁላችሁም አንዳንድ አንሱ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ደህና ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ